የቅድስት ቤተክርስቲያን ሕይወት የሆነውን ቃለ እግዚአብሔርን በመሻት በዓላማ የጸኑ ልጆቿን በመንፈሳዊ ዕውቀት በምግባር የምትቀርጽበት የጥበብ የርቀት ማዕከል የቤተክርስቲያን ህልውና የአብነት ትምህርት ቤት በጉባኤ ቤቶች በልዩ ልዩ የትምህርት ዘርፍ በርካታ አይናማ ሊቃውንትን በማፍራት ጉባኤ ቤቶችን በማስፋት የቅድስት ቤተክርስቲያን አገልግሎትን በማስቀጠል ረገድ ደግሞ ትልቁን ድርሻ ይወስዳሉ የአብነት መምህራን። የቅድስት ቤተክርስቲያናችን አይን የተባሉ ብዙዎችን በእውቀት የወለዱ መላ ዘመናቸውን ለቤተክርስቲያን የሰጡ ስመጥር ወላዲ ሊቃውንት መፍለቂያ የሆነው የሰሜን ሸዋ ሀገረ ስብከት ሰሜን ሸዋ ካፈራቸው የእውቀት መዝገብ ለ57 ዓመታት ደከመኝ ሰለቸኝ ሳይሉ በሀገራችን ኢትዮጵያ በመዘዋወር በተለያዩ አድባራትና ገዳማት ወንበር ዘርግተው ጉባኤ አስፍተው ሺዎችን ለቤተ ክርስቲያን አገልግሎት ካበረከቱት ወላዲ አላፍ የኔታ በኩረ ጽዮን ብርሃኑ ጋር ቆይታ ለማድረግ ወደናል። ወላዲ አላፍ የኔታ በኩረ ጽዮን ብርሃኑ ከአባታቸው መምህር ብርሃን አብ ወልደ አረጋዊ ከእናታቸው በቀለች ወልዴ በ1930 ዓመተ ምህረት ጥር 24 ቀን በመንዝማማ ምድር ገዘት ማርያም ተወለዱ። እድሜያቸው ለትምህርት ሲደርስ ንባብ፣ ዳዊት፣ ውዳሴ ማርያም፣ ዜማና ድጓ በተወለዱበት አካባቢ በገዘት ማርያም እንዲሁም በተለያዩ አካባቢዎች በመዘዋወር የተለያዩ ትምህርቶችን ተምረዋል። ወደ እንሳሮ ወደ መርሃ ቤት ነው የወኩት። እዚያም መምህር ቀጸላ የሚባሉ ምዕራፍ ጸሎተ ድጓ የተማርኩት ደግሞ ከሳቸው ነው። ከሳቸው ተነስቼ መርሃ ቤቴ ቆፍና ማኑኤል ይባላል አለቃ መኮንን ከሚባሉ አቋቋም ትምህርት ከመጀመሪያ ጀምሬ እዚያ ዘልቄ የተማርኩት። ከዚያም ምዕራፍ ጸሎተ ድጓ ጽፌ መዝሙር ዚቅ ጽፌ ወደ ጎንደር ነው ተያወደው የኩት።